ሰላም እንዴት ናችሁ? ዛሬ ማሳያችሁ ኤክሴል ስንከፍት ፕሮዳክት ኪ ይጠይቀናል እና ያንን ፕሮዳክት ኪ የሚጠይቀንን እንዴት አድርገን ነው ፊክስ የምናደርገው የሚለውን ነገር አሳያችኋለሁ። ዴስክቶፕ ውስጥ ክሊክ ታደርጋላችሁ። ከዛ ሎካል ዲስክ የሚለውን ክሊክ እናደርጋለን። እሱን ክሊክ ካደረግን በኋላ ፕሮግራም ፋይልስ እና ፕሮግራም ፋይልስ ኤክስ86 ሚላል ሁለት ፎልደሮች አሉ። የታችኛውን ፎልደር እንመርጠዋለን። አንዳንዴ የላይኛው ፕሮግራም ፋይልስ ላይ ኖርማሉ ላይ ሊኖር ይችላል። አንዳንዴ ደግሞ ፕሮግራም ፋይልስ 86 ሚለው ላይ ይኖራል። የኔ እንትን ያለው እዚህ ጋር መሰለኝ። እሱን ከከፈትኩ በኋላ ማይክሮሶፍት የሚለውን አገኛለሁ። ማይክሮሶፍት የሚል ፎልደር እሱን ክሊክ አደርጋለሁ። እሱን ክሊክ ካደረኩት በኋላ ማይክሮሶፍት የሚለውን ክሊክ ካደረኩት በኋላ ኦፊስ 60 የምትል እንትን አገኛለሁ። ኦፊስ 60 ውስጥ ላይ ከገባን በኋላ OSPREAM የምትለዋን ነገር ክሊክ አደርጋትና ራይት ክሊክ አድርጌ ራን አድሚኒስትሬሽን አደርገዋለሁ። 3 ደጋግመዋለሁ እንደዚህ ያደረኩ ራን አድሚኒስትሬሽን የስ ከዛ እንደዚህ ካደረኩ በኋላ ዘጋውና ዘግቼ ወደ ዋናው እንትን መለሳለሁ። ኤክሴልን ክሊክ አደርጋለሁ። እንደዚህ ከፍትልኛል። ኢንተር ዩር ፕሮዳክት ኪ የሚል ሲመጣ ኤክስ አደርገውና ክሊክ አደርገዋለሁ። አሁን እንደፈለኩ ዶክመንት ማስገባት እችላለሁ ማለት ነው። ቅድም ላይ ምንም አይነት ዶክመንት አክሴፕት አያደርግም ነበር። አሁን ግን ይሄው ዶክመንቶችን አክሴፕት እያደረገ ነው። ለምሳሌ አሁን የሆነ ፎልደር እንይካለን። እዚህ ጋር የተሰራ እንትን አለ ፔሮል የሚል እሱን ክሊክ አድርገን ሙሉን እንትን ለማለት ሜቢ መስራቱን ለማየት ይሄን ሴሌክት ላደርገውና ራይት ክሊክ አድርጌ ኮፒ ከዛ ኤክሴል ላይ